አብይ ጠቅላይ ሚኒስትር የሆነበት መንገድ ያስገርማል። አሁን ኢዝ ቬሪ ክሌቨር ምንም ለሱን you have to give him credit የመጨረሻው ስፕሪንት ላይ አንዳንድ ረጅም ሎንግ ዲስታንስ ሩጫ ላይ አንዳንድ ያልገመትካቸው ሰዎች ኢማጂን ሃይሌ ቀነኒሳ ምናምን እየሮጡ ነውና የሆነ ቴዲ አዋሳ የሚባል ቴዲ አዋሳ በሩጫ እናቀውም እና ለሯሩጥ የገባ ሰው የመጨረሻው ላይ ላጥር ያለውና የቺ 2016 ላይ ያው እያየ ነው የሱ አድቫንቴጅ ምን ነበረ? በስልጣን ሰርክል ነው ያደገው። ብዙ ሰዎች የማያውቁት በአባዱላ በብስር ነው ያደገው እና በዚህ በፓወር ኮሪደሩን እያየው ነው የኢህአዴግ ኢንተርናል ዳይናሚክስ በደንብ እየተረዳ ነው የመጣው እና እኛ ያልነበረን አድቫንቴጅ ሌሎቹም ያልነበራቸው አድቫንቴጅ እሱ ነበረው። በጣም ይቀርባቸዋል፣ ይላላክላቸዋል፣ አንደርስታንድ አድርጓቸዋል። ፓወር የኢህአዴግ ኢንተርናል ፖለቲክስ እንዴት እንደሚሄድ የኢህአዴግ ኢንተርናል ፖለቲክስ ሳይሆን የኢንተርናል አፐር የኢህአዴግ አፐር ኤችሎን የበላይ አመራሩ በረከት ይቀርበዋል፣ ሳሙራ ይቀርበዋል፣ በዱላ ይቀርበዋል፣ ለአዲሱ ይቀርበዋል፣ ለኩማ ይቀርበዋል። ቋንቋ ይችላል፣ ቋንቋ ይችላል። ቋንቋ ብቻ አይደለም ቤተኛ ነው። አየህ ቬሪ ክሎዝ ህዋት ማንጁስ የሚለውን ታውቃለህ? እነሱ የሚያሳድጓቸው ሪል ማንጁስ ወዝ አብይ እና ያንን መጨረሻ ላይ ልክ 2015 16 አካባቢ 16 ላይ ሙክታር ላይ ሶፍት ኩ ሲደረግ ተሰልፎ መጣ። አምስተኛው ነው። አየህ ሶ እየዘጋጀ መጣ፣ ራሱን አስተዋወቀ። በዛ ሰርክል ያሉትን አጋጫቸው። ሶ ሂ ስፕሪንትድ እና አጨራረሷ ላይ የሄደውን ሩጫ ለማድረግ ቀላል አይደለም። ልክ እኛ ለሚይዘው ስንል ሂ ዋዝ ጎን ምን ማድረግ አልችልም።